ቤኪ እኔ ከዚህ በኋላ ካንተ መራቅ አልፈልግም። እርግጠኛ ነሽ? አዎ ቤኪ እርግጠኛ ነኝ። ካንተ ጋር ስሆን ሰላም ይሰማኛል። ሊሊ እኔ ድሃ ብሆንም ሰው ነኝ፣ ስሜት አለኝ። ሰዎች እንደ ደረጃ መወጣጫ ሲያደርጉኝ በጣም ይከፋኛል። አውቃለሁ ቤኪ፣ መጀመሪያ አካባቢ አባቴ ለማስደሰት የጀመርኩት ነገር ነበር። ግን ካንተ ጋር መዋል ስጀምር ያንተ ማንነት፣ ቅንነትህን እና ጥንካሬን ሳይ ነገሮች ሁሉ ተቀየሩ። እና አሁን ወደ ውጭ ሀገር አልሄድም እያልሽ ነው? ቤኪ አሁን ይሄ የውጭ ሀገር ጉዞ ለኔ ምንም አይደለም። ማለት አልገባኝ። ማለትማ እኔ ከዚህ በኋላ አንተን እንድናልፈው ይኖር ፈተና ወይነይልኝ። እንዴ ሊሊ ምን ሆነሽ ነው የምታለቅሽው? ምን ብላት ነው ወንድሜ? አይ አብርሽ ቤኪ ምንም አላለኝም። እና ታዲያ ምን ሆነሽ ነው? አይ ቤኪ ከልቡ ይቅርታ ስላደረገልኝ ደስ ብሎኝ ከሆነ አሪፍ። አንተ ነሱና ምሳ ልጋብዛችሁ። አረ ዛሬማ እኔን የምጋብዛችሁ። እንሂድ በቃ። ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው ይኖር ፈተና ቂሙን እርሺው ቂሙን ልርሰው ስንለያይ ነው ለኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ። ምን ልትሰሩ መጣችሁ? ቆይ እናንተ ዝም ስንላችሁ የፈራናችሁ ነው እንዴ መሰላችሁ? እዚህ የመጣነው ልንከራከር ወይ ልናስቀይማችሁ አይደለም። እና ታዲያ ምን ልትሰሩ ነው እዚህ የመጣችሁ? ባስቀየምናችሁ ነገር በሙሉ በጣም ተጸጽተናል እና ከልባችን ይቅርታ ልንጠይቃችሁ ነው የመጣነው። ቆይ እንዴት ዛሬ ይቅርታ ልትጠይቁን ቻላችሁ? ምክንያቱም እስካሁን እናንተ ጋር ያደረግንባችሁ ነገር በሙሉ ስህተት እንደሆነ ስለገባን። እባክህን ቤኪ ይቅር በለን። ከዚህ በኋላ በአንተና በወንድምህ ምንም አይነት መሰናከል አንሆንም። እዩ ስህተትን አምነህ እዚህ መቆምህ ራሱ ትልቅ ሰው ያደርጋል። ሄቨን አንቺም ብትሆኝ ያለፈው አልፏል። ከልባችሁ ከሆነ የጠየቃችሁን እኛም ከልባችን ይቅር ብለናችኋል። ቤኪ በጣም ነው የምናመሰግነው። የእውነት እናንተ አስተዋይና ቅን ሰው ናችሁ። አመሰግናለሁ። ይህን ቃል የእውነት ከናንተ መስማት ለኔ ትልቅ ነገር ነው። በቃ እኔ ወደ ስራ ልሂድ፣ እናንተም ወደ ክላስ ሂዱ። በኋላ ከክላስ ስትወጡ እንገናኛለን። እሺ በቃ አብርሽ፣ ከክላስ ስንወጣ እንገናኛለን። መልካም ስራ ይሁንልህ። ለእናንተም መልካም ክላስ ይሁንላችሁ። ዛሬ ቀኑ በባለፈው ይቅር መባዘኑ እጅን ያዢው አጥብቂና እንድናልፈው። ዋናው ነገር አንተ ጥፋትህን አውቀህ ይቅርታ መጠየቅ ነው። ቤኪ እባክህ ይቅርታ አድርግልኝ። ቻቻ እናንተ ናችሁ እንጂ እኔ እኮ በፊትም ጥላቻ የለኝም። አውቃለሁ አንተና ወንድምህ በጣም ጥሩ ሰዎች ናችሁ። አመሰግናለሁ። ቤኪ ከአንተ ብዙ ነገር ተምሬያለሁ። እስካሁን ድረስ ላጠፋሁትና ለበደልኩ ነገር ከልቤ ተጸጽቼ ይቅርታ ጠይቃለሁ። ይኸውልህ ቻቻ ያለፈው አልፏል። ዋናው ነገር አንተ ጥፋትህን አውቀህ ይቅርታ መጠየቅ። ቤኪ ሊሊ ወደ አንተ ነው መሰለኝ የምትመጣው። ከክላስ መልስ እንገናኛለን። ስለ ይቅርታ በጣም አመሰግናለሁ። ተሽሯል በፍቅር ህመም ይቅር ብያለሁ ከልቤ። ሊሊ አንቺ እዚህ ትምህርት ቤት መኖርሽ ብቻ ሳይሆን ሕይወቴን ትርጉም እንዲኖረው ያደረግሽው ውድ እህቴ ነሽ። ካንቺ ጋር የማሳልፋቸው እያንዳንዱ ጊዜያቶች ለኔ ትልቅ ዋጋ አለው። ቤኪ በጣም አመሰግናለሁ። እንሂዳ። እሺ እንሂድ። ይቅር ብያለሁ ከልቤ